የቸልሲ ደጋፊዎች ተቆጥተዋል። ክለባቸው ቸልሲ በሜዳውም ሆነ ከሜዳው ውጪ በሚያደርገው ጨዋታ ወቅት ሮማን አብራሞቪች የሚሉ የተቃውሞ ድምጾች በከፍተኛ ሁኔታ ይሰማሉ። ሮማን አብራሞቪች በቸልሲ በነበሩበት ወቅት ክለቡ የነበረውን ኃያልነት አጥቷል። የአሁኑ ባለቤቶች ገንዘባቸው ላይ ብቻ ነው የሚያተኩሩት፣ ለትርፍ የተቋቋመ ድርጅት ነው ሲሉ አሜሪካውያን የቸልሲ ባለቤቶች ላይ ተቃውሟቸውን እያሰሙ ይገኛሉ። ክለባቸው ቸልሲ በስታንፎርድ ብሪጅ በፓሪስ ሰን ጀርሜን 8-2 በሆነ ውጤት ተሸንፎ ከአውሮፓ ቻምፒየንስ ሊግ ውድድር መውጣቱን ተከትሎ የቸልሲ ደጋፊዎች በቸልሲ ላይ ያላቸው እምነት ተሸርሽሯል። የቀድሞ ባለቤታቸውንም ሮማን አብራሞቪችን ይናፍቃሉ። ሮማን አብራሞቪች ዊ ዋንት አወር ቸልሲ ባክ። የቸልሲ ደጋፊዎች የሚያሰሙት የተቃውሞ ድምጾች መካከል በግንባር ቀደምነት የሚጠቀሰው የቀድሞ ክለባችንን እንፈልገዋለን፣ የቀድሞ ባለቤት ሮማን አብራሞቪችን እናፍቃለን ሲሉ የአሁኑ ባለቤቶች ላይ ተቃውሟቸውን እያሰሙ ይገኛሉ። ምናልባትም ይህ ተቃውሞ እያየለ የሚመጣ ከሆነ የቸልሲ ባለቤቶች ክለቡን ለመልቀቅ አለበለዚያም የሚሰሩበትን አሰራራቸውን ለማስተካከል ይገደዳሉ ተብሎ ይጠበቃል። ቸልሲ በዘንድሮ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ተሳትፎ የሚያበቃውን ቶፕ 4 ሆኖ ማጠናቀቅ ይኖርበታል። ይህ ካልሆነ ግን የቸልሲ ባለቤቶች ክለቡን እንዲለቁ የቸልሲ ደጋፊዎች አጥብቀው እየተቃወሙ ይገኛሉ። ዊ ዋንት አወር ቸልሲ ባክ። የቀድሞ ክለባችንን የቀድሞ ወኔውን እንፈልጋለን። የቸልሲ ደጋፊዎች እያሰሙት ከሚገኘው የተቃውሞ ድምፅ መካከል በግንባር ቀደምነት ይጠቀሳል። ቸልሲ ቤተሰቦች ይህንን ተቃውሞ እንዴት ታዩታላችሁ? በሮማን አብራሞቪች ስር የነበረው ቸልሲ አሁን ላይ የናፈቃችሁ የቸልሲ ቤተሰቦች ብሉኮ አውት እያላችሁ በዚህ ቪዲዮ ኮሜንት ላይ ጻፉ። We want our Chelsea back.